በጣም ይቅርታ ሩት መምጣት አልቻለችም። ወይ ልጅ ምን አጋጠማት? የቤተሰብ ጉዳይ ነው መሰለኝ ገጠማት። አሁን ነው ቴክስት ያደረገችልኝ። እና መቼ ነው የምትመጣው? እርግጠኛ አይደለሁም ግን በሚቀጥለው ሳምንት ሜቢ የሀሳብ ለውጥ ከሌለ። አሌክስ የምን የሀሳብ ለውጥ ነው? በጣም ይቅርታ ብላችኋለች። ምን አይነት ጨዋታ ነው በፍቅር መሀል የጀመርሽው ሩት? ጨዋታውንማ አየሁት እኮ አሌክስ። በጣም ጥሩ ተጫዋቹን ማጫወትም በደንብ ነው የምትችልበት። ሩቲ መነጋገር አለብን። ምን ያህል እንደምወድሽ እያወቅሽ ቆይ እንዲህ ባንዴ ልውጥ ያልሽብኝ ምን ሰምተሽ ነው? ንገሪኝ። የጀመርነው እኮ ሲሪየስ ላይፍ ነው። ፕሊስ እንነጋገር ሩቲ። እኔንም አታዋርጂኝ። አታስብ። አንተ አይደለም የምትዋረደው፣ እኔ ነኝ የምዋረደው። ሩት ምን እንደተፈጠረ አስረጅኝ እባክሽን። ሩት ውጣልኝ፣ ውጣ። ራሷ እኮ ነች ወጥታ እንደዚህ ጉድ የሰራች። ግን አግኝተህ ብታወራት ጥሩ ይመስለኛል። አሁን ስለ እጮኜ ምንም ማውራት አልፈልግም። አንቺ እሰራልሻለሁ። ስልኩን የምታነሺው? ሄሎ ቤዝ፣ እንዴት ነሽ? ፈጣሪ ይመስገን ሁሉ ሰላም አለ። እኔ የምልሽ የሰናይትን አዲስ የገባችበትን ቤት እኮ ረሳሁት የት እንደሆነና እባክሽን። አዎ የት የሆነች ሰርፕራይዝ ነገር ይዤላት መጥቼ አንዲት ሴት እንድትከታተልልኝ እፈልጋለሁ። ይኸውልህ ሙሉ መረጃውን ስንገናኝ እነግርሃለሁ። ያቺ ቤት እንገናኝ አንድ ላይ። አሁን እዛ ጠብቀኝ እሺ? የምሄደው ለኤግዚቢሽን ነው አሌክስ። ካንተ ጋር ምንም የሚያገናኘው ነገር የለም። በዚያ ላይ ደግሞ እኔ እናንተ ከዚህ በኋላ ምንም አይነት ግንኙነት አይኖረንም። በተሳሳተ መረጃ እንዴት ለትዳር የቀረበ ግንኙነታችን ታፈርሻለሽ? ለኔም ላንቺም የሚጠቅም ውሳኔ አይደለም እየወሰንሻለሽ።